መልካም ጓደኛ ወንድም ዱንያ ላይ ይጠቅማል፣ አኺራ ላይ ሸፋዓ ይሆናል። መልካም ጓደኛ ወንድም የዱንያ ላይ ትልቁ ኒዕማ ነው። አንድ ሰው ከእስልምና በኋላ መልካም ጓደኛ ወንድምን የመሰለ ኒዕማ አልተሰጠውም ይላል ዑመር ረዲየላሁ ዐንሁ። ከዚህ ሁሉ የሚገርመው የጀሃነም ሰዎች ምኞት ነው። አንድ ሰው ከጀሃነም ወጥቶ ወደ ጀነት ሲሄድ ይመለከታሉ፣ ይጠይቃሉ። አባቱ ሸሂድ ነበር ይላሉ፣ አልነበረም ይባላሉ። ታዲያ መልካም ስራ ነበረውን ብለው ይጠይቃሉ። አይ እንደዛም አይደለም ይባላሉ። አንቢያዎቹ ናቸው ምልጃ የሆኑት አማላጅ የሆኑት እነሱ ናቸው ሲሉ ይጠይቃሉ። አይ አይደለም ይባላሉ። ታዲያ ምንድነው ወደ ጀነት ያስገባው ብለው ሲጠይቁ መልካም ጓደኛው ሸፋዓ ሆኖለት ተብሎ ይመለስላቸዋል። እነሱም በቁጭት እንዲላሉ ፈማ ለና ሚን ሻፊዒ ወላ ሰዲቂን ሐሚም፣ ለኛ አማላጅ የለንም አዛኝም ጓደኛ የለንም ብለው ይቆጫሉ። መልካም ጓደኛ የዱንያ ላይ ጀነት የማይለካ የሆነ ትልቅ ስጦታ ነው። መልካም ጓደኛ ወንድም ያለው ምንኛ ታደለ። ወሰላሙ አለይኩም።